ሰላም አድማጮቼ በያላችሁበት የሰዓት አቆጣጠር እንደምንዋላችሁ አመሻችሁ አደራችሁ። የእንግሊዝ ፕሪምየር ሊግ 15ኛ ሳምንት የቅዳሜ ጨዋታዎች ዛሬ ተካሂዷል። በእነዚህም ውጤቶች ሊድስ ዩናይትድ በሜዳው ከሊቨርፑል ጋር 3-3 ሲለያይ፣ ማንቸስተር ሲቲ ሰንደርላንድን 3-0 በማሸነፍ ከአርሰናል በ2 ነጥብ አንሶ በጣም አርሰናል ጋር ተጠግቷል። አርሰናልን ያሸነፈው አስቶን ቪላ ደግሞ በ3 ነጥብ ብቻ በማነስ ደረጃውን ወደ ሶስተኛ አስጠግቷል። በዚህም የእንግሊዝ ፕሪሚየር ሊግ ደረጃ ሰንጠረዥ አርሰናል በ33 ነጥብ አንደኛ ሆኖ ሲመራ፣ ማንቸስተር ሲቲ በ31 አስቶን ቪላ ደግሞ በ30 ይከተላሉ። ስለዚህም የእንግሊዝ ፕሪሚየር ሊግ የዋንጫ ፉክክር ዙሩ ከሯል ማለት ነው። ከሳምንት ሳምንት እየተቀያየረ የመጣው ውጤት አርሰናልና ማንቸስተር ሲቲ እንዲሁም አስቶን ቪላን በ2 እና 3 ነጥብ ልዩነት አስቀምጧቸዋል ማለት ነው። ዛሬ ከተደረጉት ጨዋታዎች መካከል ከመጨረሻው ጨዋታ ሲጀምር አዝናኝ የነበረው በተለይ ለገለልተኛ ተመልካቾች አዝናኝ የነበረው የሊድስ ዩናይትድ እና የሊቨርፑል ጨዋታ ነበረ። ይሄ ጨዋታ የመጀመሪያው ግማሽ በጣም ቀዝቃዛ ነበረ። ይህንንም ለማሳየት የሚረዳው ሁለቱም ቡድኖች አንድም ሙከራ ኢላማውን የጠበቀ ሙከራ አለማድረጋቸው ነው። ከርቲስ ጆንስ የመታት ኳስ የግቡን አግዳሚ ለተማ ከመለሷ በስተቀር ሊድስ ዩናይትድም ሆነ ሊቨርፑል ምንም አይነት ሙከራ ኢላማውን የጠበቀ ሙከራ ሳያደርጉ የተጠናቀቀ የመጀመሪያ አጋማሽ ነበር። ግን በሁለተኛው አጋማሽ ላይ ሊቨርፑሎች ጥሩ አጀማመር ጀምረው አጥቂያቸው ሁጎ ኤኪቲኬ 48ኛው ደቂቃ ላይ ጎል አስቆጥሮ መሪ አድርጓቸዋል። ይሄንንም የሊድስ ተከላካይ ወደኋላ የመለሰው በስተት የተገኘ ኳስ ነበር። ሆኖም ግን ሁጎ ኤኪቲኬ ይህን እድል ተጠቅሞበት ሊቨርፑል 1-0 እንዲመራ አስችሏል። ከዛም በኋላ 2 ደቂቃ እንኳን ሳይሞላ 50ኛው ደቂቃ ላይ ነበረ ኤኪቲኬ ብራድሌይ በጥሩ ሁኔታ ያቀበለውን ኳስ አስቆጥሮ ሊቨርፑል 2-0 እንዲመራ ያስቻለው። እዚህ ጋር ኮነር ብራድሌይ ኳሷ ወደ ውጭ እንዳትወጣ ከመስመር ላይ ጠብቆ ለኤኪቲኬ ክሮስ ያደረገበት መንገድ በጣም አስደናቂ ነበረ። እንግዲህ ሊቨርፑል 2-0 እየመራ ጨዋታውን በቃ ጨርሶታል በሚባልበት ሰዓት ነበር። እንግዲህ ምንም ማለት ይቻላል የሊድስ የፍጹም ቅጣት ምት አግኝቷል። ለዚህም ፍጹም ቅጣት ምት መገኘት ምክንያት የሆነው ዘንድሮ በሊቨርፑል አቋሙ በጣም የወረደው ተከላካዩ ኢብራሂማ ኮናቴ ሰርቷል የተባለው ፋውል ነው። ኳሱ ምንም አደጋ የሚያመጣ አልነበረም፣ ወደ ውጭ የሚወጣ ኳስ ነበረ። ግን የመሀል ዳኛው በቪኤአር ጨዋታውን ወይም ፋውሉን ሄደው ራሳቸው እንዲመለከቱ ተነገራቸው። የመሀል ዳኛውም ሄደው ካዩ በኋላ እንግዲህ ፍጹም ቅጣት ምት ነው ብለው ወስነዋል። ነገር ግን ይሄ ፍጹም ቅጣት ምት አይመስልም። ኳሱ ወደ ውጭ የወጣ ወይም የሚወጣ ምንም አደጋ የሌለው ኳስ ነው። ኮናቴ ልጁን እግሩን በትንሹ ነክቶታል። ኬርለስ የሆነ አነካክ ነው። የኮናቴም ጥፋት አለበት። ነገር ግን እንግዲህ በእንግሊዝ ፕሪሚየር ሊግ ላይ ሁልጊዜ እንደምላችሁ የዳኝነት ብቃት ችግር አለ። ዳኞቹ ለእንትና እያሉ የሚያዳሉ አይመስለኝም። ስለዚህ ሊድስ ዩናይትድ ይሄንን የተገኘውን ፍጹም ቅጣት ምት አስቆጥሮ ከምንም በመነሳት 2-1 ሆኗል ማለት ነው። ይህንን ፔናልቲ ያስቆጠለው ካልቨርት ሉዊን ነው። 2-1 መምራት ሊቨርፑል በዚህ አጋጣሚ ከ2-0 ወደ 2-1 መምራት ደርሷል። ከዛ በኋላ ግን 75ኛው ደቂቃ ላይ ስታች ሁለተኛዋን ጎል ለሊድስ ዩናይትድ አስቆጥሮ 2-2 አድርጓቸዋል። የሊቨርፑል ተከላካይ መስመር ዘንድሮ እንዴት ድንብርብሩ የወጣ እንደሆነና ቡድኑን በአጠቃላይ አቋሙ እንዴት የወረደ እንደሆነ የምታሳይ ጎል ነበረች። እንግዲህ እነሱም በተራቸው በ2 ደቂቃ ጎል ተቆጥሮባቸዋል ማለት ነው። ሊቨርፑሎችን በ2 ደቂቃ ልዩነት ነበረ 2-0 የመሩት። ከ75ኛው ደቂቃ ላይ ነች ጎል የተቆጠረችባቸው። ሆኖም ግን ሊቨርፑሎች እጅ አልሰጡም ነበረ። 80ኛው ደቂቃ ላይ ዶሚኒክ ሶቦዝ ላይ ከግራቨንበች ያገኛትን ኳስ አስቆጥሮ 3-2 መራና ሊቨርፑል ጨዋታውን ጨረሰ ሲባል አሰልጣኝ አርነ ስሎት እንደውም ቡድናቸውን ወደ መከላከል ቅርጽ ቀይረው ጃፓናዊውን ኤንዶን ሁሉ አስገብተው ነበረ። 96ኛው ደቂቃ ላይ የተገኘችውን የማዕዘን ምት ታናካ አስቆጥሮ 3-3 ሊለያዩ ችለዋል ማለት ነው። ይሄ ጨዋታ እንዳልኳችሁ መጀመሪያ ላይ ለገለልተኛ ተመልካቾች በጣም የሚያዝናና ጨዋታ ነበረ። እንግዲህ የዳንኤል ፋርኩ ሊድስ ዩናይትድ በዚህ ሳምንት ካደረጋቸው 2 ጨዋታዎች በሜዳው
ቼልሲን በማሸነፍ ከሊቨርፑል ደግሞ አቻ በመውጣት 4 ነጥብ ማግኘት ችሏል። ሊድስ ዩናይትድ እንግዲህ በመውረድ አደጋ ውስጥ ያለ ቡድን እንደሆነ ይታወቃል። ግን ሁለቱም ትልልቅ ቡድኖች ነጥብ አስጥሏቸዋል። ከሊቨርፑል ነጥብ ሲጋራ ከቼልሲ ሙሉ 3 ነጥብ ወስዷል ማለት ነው። ዳንኤል ፋርክ በጣም ደስተኛ መሆኑን የገለጸው ከጨዋታው በኋላ፣ አርነ ስሎት ደግሞ በበኩሉ ምንም ማመን አልቻልኩም፣ የተሰጠብን የፍጹም ቅጣት ምት የሚያሰጥ አልነበረም፣ ግን መውቀስ ያለብን ራሳችን ብቻ ነው። ዛሬም ከቆመ ኳስ የተገኘ ጎል ዋጋ አስከፍሎናል። ስለዚህ እንግዲህ ይህንን ወደፊት ማሻሻል ጥረት ማድረግ ነው ያለብን ብለዋል። ለማንኛውም ዘንድሮ መንገዱ ግራ የገባው ሊቨርፑል ከምንም ተነስቶ 2-0 ከመራ በኋላ በሚያስደንቅና አስቂኝ በሆነ መንገድ 2-2 ሆኖ ከዛ በኋላ በ3ኛውን ጎል ቢያስቆጠርም ያገኘውን ሙሉ ነጥብ ተጋርቶ ወጥቷል ማለት ነው። ሊቨርፑል ያለበት ችግር ምን እንደሆነ ለመናገር እንኳን በጣም ያዳግታል። ግን ዋናውና ትልቁ ነገር ተጫዋቾቹ በራስ መተማመናቸው በጣም እንደወረደ ነው የሚያሳየው። በዚህ ጨዋታ ላይ ሞሐመድ ሳላ ተጠባባቂ የሆኑ ቢጀምርም በጭራሽም ወደ ጨዋታው አልገባም። ስለዚህ ሊቨርፑል ከመሪው አርሰናል ጋር የነበረውን ልዩነት ለማጥበብ የነበረውን ድል አሳልፎ ሰጥቷል ማለት ነው። ይሄ ደግሞ ሊቨርፑል ከአርሰናል ጋር ሳይሆን ፉክክሩ ለቻምፒየንስ ሊግ ለመግባት የነበረውንም እድል በ2 ነጥብ ዝቅ አድርጓል ማለት ነው። ለማንኛውም ሊቨርፑልና ውጤት ዘንድሮ አልተገናኙም። አርነ ስሎት በዚህ ሁኔታ መቼ ድረስ እንደሚቀጥል አይታወቅም። እንግዲህ የመጨረሻው ጨዋታ ይሄ ነበር። ሌሎቹ ጨዋታዎች ጋር ስመለስላችሁ ደግሞ ከዚህ በፊት የተካሄዱ ጨዋታዎች ናቸው። 2 ጨዋታዎች ማንቸስተር ሲቲ ሰንደርላንድን፣ አስቶን ቪላ ደግሞ አርሰናል ያሸነፈባቸው ጨዋታዎች ናቸው። ወደዛ ጨዋታዎች ከማለፍ በፊት ግን ካምቦሎጆ ስፖርትን ሰብስክራይብ፣ ፕሮግራሞቼን ደግሞ ላይክ እና ሼር ማድረጋችሁን አትርሱ ማለት እወዳለሁ። ወደ ማንቸስተር ሲቲ እና ሰንደርላንድ ጨዋታ ሳመራ ማንቸስተር ሲቲ በኳስ ቁጥጥር የበላይነት ቢኖረውም ግን በጣም ቀዝቃዛ የነበረ ጨዋታ ነው። በመጀመሪያዎቹ 30 ደቂቃዎች ውስጥ የማንቸስተር ሲቲ አጥቂ ኤርሊንግ ሃላንድ እንኳን በሜዳ ውስጥ ከነበሩ ጠቅላላ ተጫዋቾች ውስጥ በጣም ትንሽ ኳሶችን የነካ ተጫዋች ነበረ። እንግዲህ ሃላንድ 30 ደቂቃ ድረስ በጣም ከ22 ተጫዋቾች ማለት ነው ትንሹን ኳስ ወይም ትንሽ ተቾች የነበሩት እሱ ቢሆንም 31ኛው ደቂቃ ላይ ሩበን ዲያዝ ከፔናልቲ መምቻ ሳጥኑ ውጪ አክሮ የመታት ኳስ ትንሽዬ በትንሹ ማለት ነው በሰንደርላንድ ተከላካይ ተጨርፋ የመጀመሪያ ጎል ሆናለች። እቺ ጎል በጣም ድንቅ ጎል ነበረች። እቺን ኳስ የጨረፋት የሰንደርላንድ ተከላካይ ባላርድ ነው። ሩበን ዲያዝ ለማንቸስተር ሲቲ ጎል ሲያስቆጠር እንግዲህ በ3 ዓመት ውስጥ ይሄ 2ኛ ጎሉ ነው። ሲቲ በዚህ ጎል ተነቃቅቶ ከ4 ደቂቃ በኋላ 35ኛው ደቂቃ ላይ ጋርዲዮን ከፎደን ያገኘውን ኳስ 2ኛ ጎል አድርጎታል። ፎደን ከማዕዘን ምት ያሻማውን ኳስ ነበር ጋርዲዮል ገጭቶ ያስቆጠረው። በዚህም ሲቲ 2-0 እየመራ ወደ እረፍት ሊወጡ ችለዋል። ከእረፍት መልስ ሰንደርላንዶች በጣም ጥሩ ሆነው ነበር የመጡት፣ ሲቲንም አስጨንቀውታል። በዚህም እንግዲህ የቀድሞ አርሰናል አምበል የነበረው ግራኒት ዣካ የመታው ኳስ ዶናሩማን አልፎ የግቡ ቋሚ መጥቶበት ተመልሷል። ግን ሲቲ ጨዋታውን ለመግደል ኳሱን በደንብ ሲቆጣጠሩ ነበረ። ሲቲዎች እንግዲህ ልምድ አላቸው። ከ8ኛው ደቂቃ ላይ ዛሬ የጨዋታው ኮከብ የነበረው የሲቲው ቼርኪ ምርጥ በሆነ ሁኔታ ፊንታ ሰርቶ ሃላንድ ከተከላካይ መስመር ላይ ኳስ ወጥቶበታል። ሃላንድ የቀበለው ኳስ ማለት ነው። ተከላካዩ ሻዴ ከመስመር ላይ ነው ኳሱን ያወጣበት የሃላንድ ምት። ግን የቼርኪ በፔናልቲ ቦክስ ውስጥ የነበረው አብዶና ፊንታ በጣም የሚያምር ነበር። እንደዚህ እንግዲህ ባለበት ሁኔታ ላይ ይሄው ቼርኪ በ66ኛው ደቂቃ ላይ በሚገርም ሁኔታ እግሮቹን አጠላልፎ ያቀበለውን ኳስ ፊል ፎደን በቴስታ ገጭቶ 3ኛዋን ጎል አስቆጥሮ ማንቸስተር ሲቲን ከጭንቀት ገላግሏል። በዚህ ሰዓት ላይ ሰንደርላንዶች እያጠቁ ነበረ። ጎል ሊያገቡ የሚችሉበት አጋጣሚ ነበር። 2-1 ቢሆኑ ጨዋታው ምናልባትም መልኩ ሊቀየር የሚችልበት አጋጣሚ የሰፋ ነበር። ግን እቺ ጎል የቼርኪን ብቃት ሳይሆን የሰንደርላንድንም ተስፋ አብራ የገደለች ጎል ነበረች። እንግዲህ በዚህም ማንቸስተር ሲቲ ከሱ ቀደም ብሎ የተጫወተው አርሰናል መሪው አርሰናል በመሸነፉ ከአርሰናል ጋር ያለውን የነጥብ ልዩነት ወደ 2 ዝቅ አድርጓል። እንግዲህ ማንቸስተር ሲቲ ዋንጫ ልምድ ያለው ቡድን ነው። አርሰናል ላይ ምን አይነት ጫና እንዳይፈጥርበት ምናየው ይሆናል። ጨዋታዎቹ ገና 15ኛ ሳምንት ላይ ቢሆኑም አርሰናል ግን ከሰፋ የመሪነት አሁን ወደ 2 ልዩነት መውረዱ ምናልባትም
ልጆቹ ላይ ትልቅ ተጽዕኖ ሊያሳድርባቸው ይችላል። ለማንኛውም ዛሬ ቀድሞ የተደረገው ጨዋታ የአስቶን ቪላና የአርሰናል የቪላ ፓርክ ጨዋታ ነበር። በጣም ድንቅ የሆነ ጨዋታ ነበረ። ይሄ ሁለቱም ቡድኖች በጥሩ ሁኔታ ነበር ጨዋታውን የጀመሩት። በተለይ አስቶን ቪላዎች አርሰናሎች ከሜዳቸው እንዳያወጡ ከአርሰናል ተከላካዮች ጋር ነበረ መጥቃታቸውን የሚጀምሩት። በጣም ነበር ፕሬስ የሚያደርጓቸው። በዚህ ጨዋታ ላይ እንግዲህ ቪላ መጀመሪያ 15 20 ደቂቃዎች አካባቢ በጣም ጥሩ የኳስ ቁጥጥር ነበራቸው። ግን በ21ኛው ደቂቃ ላይ ቡካዮ ሳካ ያሻማትን ኳስ ኤዚ ያስቆጥሮ ነበር። ግን ግልጽ ኦፍሳይድ ነበረች፣ ጎሏ ተሽራለች። ቪላ የአርሰናልን ማጥቃት እንዳይጀመር ማድረጉ የመሀል ሜዳውን የበላይነት እንዲወስዱ አስችሏቸዋል። በተለይ የቀድሞ ሌስተር ሲቲ ተጫዋች ቱሪ ሲናመንስ በጣም አሪፍ ነበረ። ቴሌመንስ ዛሬ የጨዋታ ኮከብ እንዴት እንዳልተባለ ራሱ በጣም ግራ ገብቶኛል። የጨዋታ ኮከብ ተብሎ የተመረጠው የአርሰናሉ አምበል ኦዴጋርድ ነው። ለማንኛውም ጨዋታው በሁለቱም ቡድኖች መካከል በማጥቃት እየተካሄደ ባለበት ሰዓት ላይ 36ኛው ደቂቃ ላይ ማቲካሽ የውድድር ዘመኑን 4ኛ ጎል አስቆጥሯል። ይሄ ኳስ ከግራ በኩል ፓው ቶሬስ ነበር ያሻማው። የአርሰናሉ የመሀል ተጫዋች ኤብሪቼ ኢዜ ምንም ማድረግ አልቻለም። ኳሱን እያየው ነው ያለፈው እና ማቲካሽ በጠንካራ ምት የመታት ኳስ በአርሰናሉ ግብ ጠባቂ ዴቪድ ራያ እግሮች መካከል ሾልካ ጎል ተቆጥራለች። እንግዲህ ዘንድሮ አርሰናሎች ለ5ኛ ጊዜ ቀድሞ ጎል ሲቆጠርባቸው ነው። ከዚህ በፊት የነበረውን 4ቱን ጨዋታ አሸንፈው ነበር። ዛሬ ግን ማሸነፍ አልቻሉም። ወደ ተቃራኒው ግብ ክልል ለመድረስም በጣም ሲቸገሩ ታይተዋል። በተለይ በመጀመሪያው አጋማሽ ላይ ሞርጋን ሮጀርስ በተለይ በአስቶን ቪላ በኩል የመጨረሻው ደቂቃ ላይ ማለት ነው የመጀመሪያው አጋማሽ ላይ ሁለተኛ ጎል ልትሆን የምትችል ኳስ አግኝቶ ነበር። በጥሩ ሁኔታ ፔናልቲ ቦክስ ውስጥ አልፎ ከሄደ በኋላ ኳሷ መጨረሻ ላይ አባክኖታል። በዚህም በአስቶን ቪላ 1-0 መሪነት የመጀመሪያው አጋማሽ ተጠናቋል። ሁለተኛው አጋማሽ እንደተጀመረ የአርሰናል አሰልጣኝ ሚካኤል አርቴታ ለውጦችን አድርጎ ነው የጀመረው። ዮኬሬሽ እና ትሮሳርድን በኤዜና ሜሪኖ አስገብቶ ነበረ። በዚህም ቅያሪው ፍሬ አፍርቶለት ማለት ነው። ትሮሳርድ 53ኛው ደቂቃ ላይ ጎል አስቆጥሯል። ከቀያሪ ወንበር ተነስቶ እንግዲህ 12ኛ ጎል ሲያስቆጥር ነው ለአርሰናል ይሄ ትሮሳርድ የተባለው ተጫዋች። በዚህም የሚካኤል አርቴታ ቀያሪ በጣም የተሳካ ነው ማለት ይቻላል። ከዚች ጎል መቆጠር በኋላ ሁለቱም ቡድኖች ለማሸነፍ እያጠቁ ባለበት ሰዓት ላይ 69ኛው ደቂቃ ላይ የአርሰናሉ አምበል ኦዴጋርድ ከፔናልቲ ውጭ አክሮ የመታትን ኳስ ማርቲኔዝ በሚያስደንቅ ሁኔታ ነበር ወደ ውጭ ያወጣበት። እንግዲህ ይሄ ጨዋታ ሁለቱም ቡድኖች ነጥብ የፈለጉ አይመስልም። ነጥብ መጋራት ሁለቱም ቡድኖች ተራ በተራ የማጥቃት ሙከራ ያደረጉ ነበር። አርሰናሎችም ያጠቃሉ፣ ቪላዎችም እያጠቁ ነበር የሚጫወቱት። ሆኖም ግን 95ኛው ደቂቃ ላይ አስቶን ቪላዎች ኤሚ ቢንዳይ በፔናልቲ ቦክስ ውስጥ በተፈጠረ ግርግር ያገኛትን ኳስ በረብ ላይ አሳርፎ የአርሰናልን ቅስም የሚሰብር ሁለተኛ ጎል አስቆጥሯል። ለዚህ ጎል መቆጠር ጄደን ሳንቾ ከግራ መስመር ላይ ኳሱን ይዞ የገባበት ሁኔታና ወደ ያሻማበት ሁኔታ ከዛ በኋላም የተፈጠረው ግርግር የሚገርም ቢሆንም ጄደን ሳንቾ ግን ኳሱን ይዞ የገባበት ወደ አርሰናል የፔናልቲ ቦክስ ውስጥ መንገድ በጣም የሚያምር ነበረ። ለማንኛውም እቺ የመጨረሻ ጨዋታው እንቅስቃሴ የሆነች ኳስ በቡንዲያ ጎልነት ተቀይራ አርሰናል ከ18 ጨዋታ በኋላ ተሸንፏል ማለት ነው። በዚህም ይዞት የነበረውን የ5 ነጥብ መሪነት ወደ 2 ወርዷል። አስቶን ቪላም ከአርሰናል ጋር የነበረውን የ6 ነጥብ መሪነት ወደ 3 ዝቅ አድርጎታል ማለት ነው። እንግዲህ አርሰናል ለመጨረሻ ጊዜ የተሸነፈው በኦገስት 31 ነበረ። ከዛ በኋላ ነው ዛሬ ሲሸነፉ። ለቪላ ደግሞ ይሄ ድል በሁሉም ውድድሮች ላይ ለ7ኛ ጊዜ ተከታታይ ያሸነፈው ድል ነው። ኡናይ ኤምሬ አርሰናልን ተበቅሎታል ማለት ይቻላል። እንግዲህ አርሰናሎች ቀድሞ አሰልጣኛቸው ነበረ ኡናይ ኤምሬ አትችልም ተብሎ ነው ከአርሰናል እየተባረረው። በተደጋጋሚ ጊዜ አርሰናልን እየተበቀለ ይገኛል ኡናይ ኤምሬ። ዛሬም አርሰናልን የዋንጫ ጉዞን ጥያቄ ምልክት ውስጥ ሊያስገባ የሚችል ውጤት ነው። አርሰናል በጣም ርቆ ሄዶ ነበር፣ ግን አሁን ፉክክሩ በጣም የተጠጋጋ እንዲሆን አስችሎታል። ከጨዋታው በኋላ የአርሰናል አሰልጣኝ ሚካኤል አርቴታ የተሸነፍንበት ሁኔታ በጣም ያበሳጫል፣ ነገር ግን ቪላዎችን እንኳን ደስ ያላችሁ ማለት እፈልጋለሁ፣ በጣም ጥሩ ቡድን ነው ቪላ ብሏል። እኛ ግን በተለይ በመጀመሪያው አጋማሽ ላይ ኳስ አሳልፈን የምንሰጥበት መንገድ ያልተለመደና ትክክል ያልነበረ ነው። በሁለተኛው አጋማሽ ግን ጥሩ አጀማመር ነበረ፣ እንደምናሸንፍም እርግጠኛ ነበርኩ ይላል።
ግን ያገኘናቸውን ማግባት አጋጣሚዎች አልተጠቀምንባቸውም። 18 ጨዋታዎችን አልተሸነፍንም ነበር። ግን ሊጉ በጣም ጠንካራ መሆኑ እንግዲህ የሚታወቀው በዚህ ነው ብሏል። ቪላዎች ጥሩ ትምህርት ሰጥተውናል። ከሽፈታችን በቶሎ ለማገገም እንሰራለን ያለው የአስቶን ቪላ አሰልጣኝ ኡናይ ኤመሪ በበኩሉ በጣም ደስተኛ ነኝ፣ በተጫዋቾችን በጣም ኮርቻለሁ። በተለይ ደግሞ በተጋጣሚያችን የፍጹም ቅጣት ምት ክልል ውስጥ ብዙ ብልጫ ነበረም ብሏል። በዚህ ላይ ዛሬ ያለ ቪላ ፓርክ ደጋፊዎች የውጤት አይታሰብም ነበረ። ቪላ ፓርክ ዛሬ ከደጋፊዎቹ ያገኘነው ድጋፍ በጣም የሚገርም ነው። ልዩ የሆነ ድባብ ነበረው ቪላ ፓርክ ነው ያለው። ስለ ዋንጫ ፉክክሩ ግን የማነሰበት ጊዜ አይደለም፣ ዋንጫ ፉክክር ላይ ያለን አይመስለኝም ብሏል። እንግዲህ ዛሬ በተካሄዱ ሌሎች ጨዋታዎች የኤቨርተን ኖቲንጋም ፎረስትን 3-0 ሲያሸንፍ፣ ኒውካስል በርንሌይን 2-1 አሸንፏል። በሌላ ጨዋታ ደግሞ ቶተንሃም ሆትስፐር ብሬንትፎርድን 2-0 በማሸነፍ የፕሪሚየር ሊጉ ደረጃ ሰንጠረዥ በጣም አጓጊና ለቶፕ ፎር ወይም ደግሞ ለቻምፒየንስ ሊግ ቦታዎች የሚደረገውን ፉክክር አጓጊ አድርጎታል። ነገና ከነገ ወዲያ ሌሎች ጨዋታዎች ቀጥለው ይካሄዳሉ። የመጨረሻው ጨዋታ ሰኞ የሚካሄደው የማንቸስተር ዩናይትድ እና የወልቭስ ጨዋታ ነው። እነዚህን ጨዋታዎች አይቼ በእነሱ ዘገባ እስክንገናኝ ድረስ ሰላማችሁ ይብዛላችሁ። ቻው